ከሌሊቱ 7 ሰዓት ነው። ልጅቷ በድንገት ካልጋዋ ላይ ልብሷን እንኳ በወጉ ሳትለብስ በሰመመን ወረደች። ከቤቷ ለመውጣት ወደ በሩ ተመለከተች። ዝግ ነው። ለመክፈት ሞከረች፣ አልቻለችም። ብቻዋን ነች። ጣራውን ተመለከተች። የተበጣጠሰውን ኮርኒስ ቀዳ መውጣት ቀላል መስሎ ታያት። ኩርሲ አስጠግታ ለመውጣት ስትጣጣር ኩርሲዋ ተንሸራታ መሬት ላይ ወደቀች። የህመሙን ስሜት ረስተዋለች። ማንነቷን እንኳ ቢጠይቋት መልስ የላትም። በዛች ጠባብ የመኖሪያ ክላሷ ያሏት ብቸኛ አብሮ አደር ጓደኞቿ 3 ናቸው። የመጀመሪያው በልቧ የፍቅር ሰሌዳ ላይ የጻፈችውና ለትዳር የምትመኘው ልጅ የፍቅር ሰመመን ነው። ልንገረው ጥያቄን ባይቀበለኝስ፣ ለሰው ቢያወራብኝስ እያለች ትቅበዘበዛለች። ሁለተኛው ልትጀምራት ያሰበቻት ትንሽዬ የግል ስራ ናት። እከስር ይሆን ባያዋጣኝስ፣ አይ በቃ ሌላ ጊዜ ላስብበት፣ ጊዜ ልስጠው ብላለች። ሶስተኛው የልብ ጓደኛዋና ሁሌም ከጎኗ የማይጠፋው የጓደኞቿና የቤተሰቦቿ ደስታ ፍለጋ ነው። በጣም ነው የምትወደው። ምን ባደርግላቸው ነው ሊወዱኝ የሚችሉት? ሁሉም ጓደኞችን በምን ላስደስታቸው? የዘወትር ጥያቄዋ ነው። በዛ የሰመመን ቅጽበት ግን ቤተሰብም ሆነ ልታስደስት እንዲያ የምትሆንላቸው ጓደኞቿ ከጎኗ አልነበሩ። የምትጨብጠው ስጣጣ ከዛች ኮሳሳ ጎጇ ኩርትም ብላ ተቀመጠች። ቀረብ ለተረዳት ሰው እጅግ ተጨንቃለች። ሐሳቧን ሁሉ መጨበጥ ተስኗታል። ለምን ይመስላችኋል? ታውቃለህ፣ ዓለማችን ላይ ትልቁ መቃብር የት ነው? መቼም ጥልቅ መሬት ውስጥ አትለኝም። ትልቁ መቃብር ያለው በሰዎች ትንሽ አእምሮ ውስጥ ነው። እዛ ውስጥ ያልተሞከሩ ሐሳቦች፣ ያልተነገሩ የፍቅር ቃላት፣ ያልተጀመሩ ንግዶችና ፍርሃት የገደላቸው በሺዎች የሚቆጠሩ ህልሞች ተቀብረው ይገኛሉ። ወደ ዋናው የቪዲዮ ክፍል ከመግባታችን በፊት ቻናላችን ሰብስክራይብ ማድረጋችሁን አስታውሱ። ዛሬ የማወራላችሁ ስለ 2 ጓደኛሞች አይደለም። ዛሬ የማወራላችሁ ስለዛች ምስኪን የህይወት ታሪክ አይደለም፣ በውስጣችሁ ስላሉት 2 ሰዎች እንጂ። በዚህ ቪዲዮ አእምሮህ የሰራብህን የሴራ ድሪቶ አውልቀህ ትጥለዋለህ። አብዝተህ በማሰብህ ምክንያት ያጣሃቸውን እድሎችን መልሳለን። ይህ ቪዲዮ ተራ ምክር አይደለም። ከገዛ አእምሮህ እስር ቤት የምታመልጥበትን መንገድ ታገኝበታለህ። ዝግጁ ነህ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናወራው ታሪክ የብዙዎቻችን ህይወት የሚነካ ነው። ዳዊትና አማኑኤልን እናስተዋውቃቸዋለን። ዳዊት ሁሉን አውቃለሁ እያለ ህይወቱ የቆመች ወጣት ሲሆን፣ አማኑኤል ደግሞ በተቃራኒው እየተማርኩ ይሄዳለሁ በሚል መርህ ዓለምን የገዛ ወጣት ነው። በዚህ ቪዲዮ ቆይታችን አብዝቶ ማሰብ ወይም ኦቨርቲንኪንግ እንዴት የአእምሮ ካንሰር እንደሚሆን እናያለን። ከናፖሊዮን ሂልና ከሮበርት ኪዮሳኪ ታላላቅ መጽሐፍት የተወሰዱ ህይወት ቀያሪ ሚስጥሮችንም እንፈታለን። በመጨረሻ ላይ ጭንቀትን ለአንዴና ለመጨረሻ ጊዜ የምታሸንፉባቸውን 10 ቁልፎች ታገኛላችሁ። ወረቀትና ብዕር አዘጋጅ። ጉዟችንን ጀምር። ሁለቱም በአንድ ሰፈር ያደጉ፣ በአንድ ትምህርት ቤት የተማሩና ተመሳሳይ ውጤት የነበራቸው ጓደኛሞች ናቸው። ዳዊት እጅግ ጎበዝ ተማሪ ነበር። ነገር ግን ትልቅ ችግሩ ፍጽምናን መፈለግ ወይም ፐርፌክሽኒዝም ነው። ዳዊት ሥራ ከመጀመሩ በፊት የትኛው ድርጅት ነው የተሻለ ክፍያ የሚከፍለው? የትኛው ነው የተሻለ ስም ያለው? በወድቅስ በባረርስ እያለ ለ6 ወር ቤት ተቀመጠ። እያንዳንዱን አማራጭ ሲያሰላ እድሎች አመለጡት። አንዲት ሴት ይወዳል። ነገር ግን ብነግራትስ? ብንጣላስ? ቤተሰቦቿ ባይወዱኝስ? እያለ 3 ዓመት ሙሉ ሳይነግራት ቆይቶ ሌላ ሰው አግብታ አረፈችው። ዳዊት ሁልጊዜ በሐሳብ ውቅያኖስ ውስጥ ስለሚዋኝ ፊቱ ላይ ጭንቀት ይነበባል። እንቅልፍ አይወስደውም። በትንሽ ነገር ይበሳጫል። አማኑኤል ከዳዊት ያነሰ እውቀት ነገር ግን የመጀመር ጥበብ ያለው ወጣት ነው። አማኑኤል ከዩኒቨርሲቲ እንደተመረቀ ያገኘውን ተራ ሥራ መስራት ጀመረ። ይህን እየሰራሁ የተሻለ ፈልጋለሁ አለ። በሂደት ብዙ ሰዎችን አወቀ፣ ልምድ አካበተ። ስህተት ሲሰራም አይቆጭም። ተማርኩበት ብሎ ያልፋል። ዳዊት በአንድ ስህተት ራሱን ለወራት ሲወቅስ፣ አማኑኤል ግን ወደ ቀጣዩ ምዕራፍ ይሸጋገራል። አማኑኤል ሕይወት እንደ ትምህርት ቤት ሳይሆን እንደ ላብራቶሪ ወይም መሞከሪያ እንደሆነች ተረድቷል። አሁን ደግሞ በጣም ወሳኝ ወደ ሆነው ነጥብ ገባን።
10ሩን የአእምሮ ነፃነት ስልቶች ወይም ደግሞ ከመጠን በላይ የማሰብን ችግር መፍታት የሚያስችሉ 10 ሚስጥራት እናያለን። ወደ መጀመሪያው እንሂድ። አንደኛ፣ የ5 ሰከንድ ህግ። አብዝቶ ማሰብ የሚጀምረው አእምሮን ሰበብ እንዲፈጠር ጊዜ ሲሰጠው ነው። ጠዋት ከአልጋ ለመነሳት ስታስብ 5 4 3 2 1 ቁጥርና ወዲያውኑ ተነስ። አንድን ግብ ለማሳካት ውስጣዊ ፍላጎት ሲመጣልህ በ5 ሰከንድ ውስጥ መንቀሳቀስ አለብህ። ካልሆነ ግን አእምሮህ ያንን ሐሳብ ይገድለዋል። ናፖሊየን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ ላይ እንዲህ ይላል፣ ትክክለኛውን ጊዜ አትጠብቅ። ጊዜው በጭራሽ ትክክል አይሆንም። ባለበት ቦታ ሆነህ ባሉ መሳሪያዎች ሥራ ጀምር። ሁለተኛ፣ ያለውንና የወደፊቱን መፍታት ዘ ፓወር ኦፍ ናው። ጭንቀት ማለት ወይ ባለፈው መቆጨት ወይም ስለ ወደፊቱ መስጋት ነው። ኢካርት ቶል እንዲህ ይላል፣ ጭንቀት የሚፈጠረው እዚህ እየኖርክ እዛ መሆን ስትመኝ ነው። አሁን በምትተነፍሰው አየርና በምትሰማው ድምፅ ላይ ብቻ አተኩር ይለናል። ዳዊት ሁሌም የመጨረሻው ውጤት ካልተሳካስ ብሎ ይጨነቃል። አማኑኤል በተቃራኒው ትኩረቱ ዛሬ ላይ በሚሰራው ሥራ ላይ ነው። ጄምስ ክሊር አቶሚክ ሃቢት በሚለው መጽሐፉ ላይ እንዲህ ይላል፣ ወደ ግብህ አትወጣም፣ ይልቁንም ወደ ሥርዓቶች ወይም ሲስተም ደረጃ ትወርዳለህ። ግቦች አቅጣጫን ለማሳየት ይጠቅማሉ፣ ሥርዓቶች ግን እድገትን ለማምጣት የተሻሉ ናቸው ይላል። ሦስተኛ፣ ዘ2 ሚኒት ሩል የዴቪድ አለን ሕግ ነው። ይሄ የ2 ደቂቃ ሕግ። ብዙውን ጊዜ የምንጨነቀው ብዛት ባላቸው ግን ትንንሽ በሆኑ ሥራዎች ነው። አንድ ሥራ ኢሜል መመለስ፣ ልብስ ማጠፍ፣ ስልክ መደወል ከ2 ደቂቃ በታች የሚወስድ ከሆነ አታቅደው፣ አሁኑኑ አድርገው። ጭንቀት የሚመጣው ፍርሃትን ለማስወገድ ስትሞክር ነው። ነገር ግን ፍርሃት መወገድ የለበትም፣ መመራት ነው ያለበት። ሮበርት ኪዮሳኪ እንዲህ ይላል፣ አሸናፊዎች መሸነፍን አይፈሩም፣ ተሸናፊዎች ግን ይፈራሉ። ውድቀት የስኬት አካል ነው። ውድቀትን የሚያስወግዱ ሰዎች ስኬትን ያባርራሉ ይለናል። አራተኛ፣ የሐሳብ ማፍሰሻ ብሬን ደምፒንግ። አእምሯችን መረጃ ማከማቻ እንጂ መረጃ መቀባበያ መሆን የለበትም። በየቀኑ ማታ ማታ የሚያስጨንቁህን ነገሮች በሙሉ ወረቀት ላይ ጻፋቸው። ወረቀት ላይ ሲሰፍሩ መቆጣጠር የምችለው እና የማልችለው ብለህ ለይ። አብዝቶ ማሰብ ወይ ያለፈው ጸጸት ነው ወይም የወደፊቱ ስጋት። ሁለቱም ደግሞ አሁን ላይ የሉም። ኢካርት ቶል ዘ ፓወር ኦፍ ናው በሚለው መጽሐፉ እንዲህ ይላል፣ ሁሉም አሉታዊ ስሜቶች የሚፈጠሩት አሁንን ባለመቀበልና በሐሳባችን ወደፊት ወይም ወደ ኋላ በመሄዳችን ነው። ጭንቀት የሚፈጠረው ብዙ ወደፊት እና በጥቂት ዛሬን መኖር ሲታሰብ ነው ይላል። አምስተኛ፣ 80-20 ሩል። ይህ ደግሞ የፓሬቶ ፕሪንሲፕል ነው። 80% ጭንቀታችን የሚመጣው ፋይዳ ከሌላቸው 20% ጉዳዮች ነው ይላል። ሪካርድ ኮች እንዲህ ይለናል፣ ጥቂት ነገሮች ብቻ ናቸው በእውነት ዋጋ ያላቸው። በሕይወትህ ትልቅ ለውጥ የሚያመጡ 2 ነገሮች ላይ ብቻ ትኩረትህን አድርግ። ዳዊት ውሳኔ ለመወሰን ወራትን ይፈጃል። አማኑኤል ግን በፍጥነት ወስኖ ስህተት ካለው መንገድ ላይ ያስተካክላል። ናፖሊየን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ ሀብት ማከማቸት ያልቻሉ ሰዎች በሙሉ ያለምንም ልዩነት ውሳኔን የመወሰን ልምዳቸው በጣም ቀርፋፋ ነው፣ የወሰኑትን ውሳኔ ደግሞ በፍጥነት ይለውጣሉ በማለት ይገልጻል። ወደ 6ኛው እንሂድ። የፍርሃት ትንተና ፌር ሴቲንግ። ዳዊት የሚፈራውን ነገር አይጋፈጠውም። አማኑኤል ግን ቢበላሽስ ብሎ ይጠይቃል። የምትፈራው ነገር ቢከሰት ምን ሊሆን እንደሚችል ጻፍ። ብዙውን ጊዜ የምንፈራው ውጤቱን ሳይሆን ያልታወቀውን ነገር ነው። ስራ ፈትነት ለጭንቀት ትልቁ ማዳበሪያ ነው። ስራ ግን አእምሮን ሰላም ይሰጣል። ካርኔጌ ሃው ቱ ስቶፕ ወሪንግ ኤንድ ስታርት ሊቪንግ በሚለው መጽሐፉ ላይ ጭንቀትን ለማሸነፍ ከሁሉ የተሻለው መንገድ ራስን በሥራ መጥመድ ነው። በጣም የተጠመደ ሰው ለመጨነቅ ጊዜ የለውም ይለናል። 7ኛ፣ ሰለባ ከመሆን መውጣት ቪክቲም ቨርሰስ ክሬተር። ለምን በእኔ ላይ ሆነ ዋይሚ የሚለውን ጥያቄ ለጭንቀት ይዳርጋል። እንዴት ልፍታው ሃው ቱ ሶልቭ የሚለው ግን ነፃ ያወጣል። አሁንም ሪች ዳድ ኤንድ ፑር ዳድ መጽሐፍ ላይ እንዲህ ይላል፣ ድሆች ይህንን ማድረግ አልችልም ይላሉ፣ ባለጸጎች ግን ይህን ለማድረግ ምን ማድረግ ይኖርብኛል ብለው ራሳቸውን ይጠይቃሉ። በሕይወታችን የሚገጥሙን ችግሮች ሳይሆኑ ለእነሱ የምንሰጠው ምላሽ ነው የነገሩን ቅለትና ክብደት የሚወስነው። አንድ ትልቅ አባባል አለ፣
ሜንስ ሰርች ፎር ሚኒንግ በሚለው መጽሐፉ ላይ ከሰው ልጅ ሁሉንም ነገር መውሰድ ይቻላል፣ አንዲት ነገር ግን አትወስድም፣ እሷም በማንኛውም ሁኔታ ውስጥ ሆነህ የራስን አመለካከት የመምረጥ ነፃነት ናት ይለናል። 8ኛ ፍጹምነትን መግደል። ፐርፌክሽኒዝም ኢዝ ኤ ትራፕ ይላል። ምንም ነገር ፍጹም አይደለም፣ ከመጠበቅ መጀመር ይሻላል። ደን ኢዝ ቤተር ዛን ፐርፌክት። ተሰርቶ ያለቀ ነገር ካልተጀመረ ፍጹም ሐሳብ ይበልጣል። ሁሉንም ነገር ለማድረግ መሞከር ለጭንቀት ይዳርጋል። ጥቂት ወሳኝ ነገሮች ላይ ማተኮር ግን ነፃ ያወጣል። የምናደርጋቸው 20% ነገሮች 80% የሚሆነውን ውጤት ይሰጡናል። አብዛኛው የምንጨነቅላቸው ነገሮች ዋጋ የሌላቸው ናቸው። 9ኛ የማህበራዊ ሚዲያ ጾም ወይንም ደግሞ ዲጂታል ዲቶክስ እንለዋለን። የሌሎችን ምርጥ ህይወት በስልካችን እያየን የራሳችን ህይወት እንንቃለን። በቀን ለ2 ሰዓት ስልክን አጥፋና ከራስ ጋር ተነጋገር። አብዝቶ ማሰብ ብዙ ጊዜ የሚያመጣው ብቃት የለኝም ከሚል መንፈስ ነው። አብዝቶ ማሰብ ብዙ ጊዜ የሚመጣው ብቃት የለኝም ከሚል መንፈስ ነው። ካርኔጌ እንዲህ ይላል፣ ምንም ቢፈጠር ሁሌም ራስህን ሁን፣ ከራስህ በስተቀር ማንም ሰላምህን ሊያመጣልህ አይችልም ይላል። የመጨረሻውና በጣም ወሳኙ ነገር የምስጋና ኃይል ነው። ዘ ሳይንስ ኦፍ ግራቲቲዩድ። አእምሮ በአንድ ጊዜ 2 ተቃራኒ ስሜቶችን ማስተናገድ አይችልም። እያመሰገንክ መጨነቅ አትችልም። ስለዚህ በየቀኑ ጠዋት 3 የሚያስደስቱን ነገሮች ዘርዝር። አእምሮ በአንድ ጊዜ እያመሰገነ ሊጨነቅ አይችልም። ላለህ ነገር አመስጋኝ ከሆንክ ሕይወትህ በሙሉ ይለወጣል። ምስጋና የአሁኑን ጊዜ መቀበያ ቁልፍ ነው። የታሪኩን መጨረሻ እነሆ። ዳዊት በሆስፒታል አልጋ ላይ ሆኖ ለአማኑኤል እንዲህ ይለዋል፣ አማኑኤል እኔ አንተ ያልከውን ሁሉ ሳሰላ ዘመን ያለቀ። አንተ ስትወድቅ እኔ ዕቅድ ያወጣ ነበር፣ አንተ ስትነሳ እኔ አሁንም አሰላ ነበር። አሁን የገባኝ ነገር ሕይወት መታሰብ ሳይሆን መኖር ነበረባት አለው። ወዳጄ ዛሬ አእምሮህ የፈጠረብህን ሰንሰለት ሰብረህ ውጣ። አብዝቶ ማሰብን አቁምና መኖር ጀምር። ዛሬውኑ አንዱን እርምጃ ውሰድ። ዳዊት አሁንም በሐሳብ እስር ቤት ውስጥ ነው። አማኑኤል ግን በእነዚህ 10 መርሆች ነፃነቱን አውጇል። አንተስ ዛሬ የትኛውን ትመርጣለህ? ይህ ቪዲዮ ሕይወታችሁን እንዲቀይር ከፈለጋችሁ ቢያንስ አንዱን ስልት፣ ለምሳሌ የ5 ሰከንድ ሕግን ነገ ጠዋት ስትነቁ ተግባራዊ አድርጉት። የዛሬን ጨረስን። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ሰላም።